ናን ብለኝ ፍቅር እኔ ለእርድ እንደሚቀርብ ከብት መደለብ አልፈልግም ይሄ ደግሞ ምን ማለት ነው ምን አለ አንዳንድ ጊዜ ራትሽን እንኳን አቆመሽ እንደ ሴቶቹ ሸንቀጥ ለማለት ትሞክሪ እንዴ ቆይ ምን አገባው የተሸከምኩት እኔ እንዴ እና ጭራሽ እኔ እንድሸከምልሽን ፈልገሽ ነበር እንዴ ቆይ አንቺ ትንሽያት የኛ መጨናነቅ የኛ መሳቀቅ ትንሽ ያሳፍርሽም እናቷ ናት ሚስቱ ናት እየተባለ ስንብጠለጠል ትንሽ አታፍሪም ስለኛ ቆይ ግን ይሄ ምን ማለት ነው ሰው በሚወደው ሰው እንዴት ነው የኔና ሲል ሊያፍር የሚችለው ስለሌላው ሰው እኔ አይመለከተኝም እኔ ግን አፍራለሁ ካንቺ ጋር መታየት ያሳፍረኛል ስላንቺ ማውራትም ያስጠላኛል ያሳፍረኛል በቃ ታስጠልኛለሽ ተክላላ ቆይ ይሄን ያክል ማስጠላ ሰውኛል ነው እንዴ ይሄን ያክል አስቀያሚ ነኝ ቆይ ግን ምን ሆኜ ነው እንዴት ነው እንደዚህ ወፈርኩት ታሪማ እውነት አለው ግን እኔ ልጁንና ታፍርብሻለሁ ታስጠያለሽ አሁን ስፖርት ሰርቼ እንዲሸንቀጥም እንደምን ለኔ ማቀ ምን ይጨመርልክ ውዴ አይ በቃኛል ግን እጅሽን ታጥበሽ ነው አይደል ሰራሽው እንዴ ታዲያ ልታጠብ ልሰራው ይችላልው እኔ ምን አቃለሁ የድሮ ጽዮን ብትሆን ንጹህና ጥንቁቅ ነበረች ይችኛዋን ጽዮን ግን አላውቃትም ድሮም ዛሬም አንድ ጽዮን ነው ያለችው ያንተ ጸባይ ስለተቀያየረ ነው የተቀየርኩ የመሰልኩ የኔ ጸባይ መቼም ቢሆን አይቀየርም ለማንኛውም ደህና ዋሉ ማ በቃሽ እንዴ ላጉርስሽ ትንሽ አይ በቃኝ እኔ ጋር ሲጨቃጨቅ ጥሎት ይሄዳል አባትሽ እዚህ ቆይ እሺ አድርሼለት እመጣለሁ እሺ ታሬ ምን ሆነሃል ራስህን ሁን እንጂ አሁን እኔ ጋር ቁልፍ ባይኖር ኖሮ እኮ ተመለሰ ትሄድ ነበር ቶኝ ባክ ምን እንደሆንኩኝ አላወኩኝም እስኪ ራሴን ያዛርጎኛል ቢለቀኝ ትንሽ ውሃ አስነክቼ ልምጣ እሺ ይታጥበና ይግቡ ሰላም ወንድሜ ሰላም ምን ነበር ታሪኩን ፈልጌ ነበር ቁልፍ ጥሎ ሄዶ ላቀብሎ መጥቼ ነበር ይቅርታ ሰራተኛው ነሽ አይ ሚስቱ ነኝ በጣም ይቅርታ አላወኩም ነበር መንገሻ እባላለሁ የታሪኩ በጣም የቅርብ ጓደኛ ነኝ ጽዮን እባላለሁ ምን ልታረጊ ነው ደሞ እዚህ መጣሽው ቁልፍ ራስ ተሄደ እሱን ላቀብሎ ነው የመጣው ይቅርታ እሺ አንቺ አሁን ከዚህ ቢሮ ውጪ እቤት ስመጣ እናወራለን አቤት ውርደት አቤት ውርደት አቤት ውርደት ምን ነው ታሬ ቁልፍ ረስቶ ነው ላመጣለት መጥቼ ነው ስትለኝ ሰራተኛው ነሽ ብዬ አልጠየቅኳት መሰል እንዴት እንደዛ ትላታለህ ሰራተኛ እንደሌለኝ እያወቅ ለሰው ስሜት አትጨነቅም አንተ አቤት እየተቆረቆርክላት ነው ምን ማለት ነው ሚስቴና የልጄ እናት እኮ ናት እኔ በባህሬ ማንንም ይሁን ማን እኔ ራሴ ልስደበው ልቆጣው ልምታው እንጂ ማንንም እንዲናገርብኝ አልፈልግም
ይሄ ደግሞ ምን የሚሉት አመል ነው? የራሱን እስኪ በቃው ተናግሮ ዞሮ ተቆርቋሪ መሆን ቢገባ የሚስትን ገበና ያወጣው አንተ ራስህ ነህ ማለት ምን ማለት አለው? ጧት ማታ እየመጣ ሚስቴ ወፈረች ሚስቴ ሸተተች እያልክ ምን ከዛ ውጪ የምታወራው ነገር አለ ሲጀምር? አንተ ያላከበርካት ደግሞ ማንንም እንዲያከብራት አትጠብቅ። ምን ላርግ? እኔ ለሷ ያለኝ ስሜት ያለቀ ይመስለኛል። መንገርም ካለበት ቁጭ አድርገህ ንገራት። በእርግጠኝነት ትለወጣለች። ስንቴ ነገርኳት ግን አትሰማኝም። ተረጋግተህ በፍቅር ንገራት። እነዚህ የምትጠቀማቸው ተስፋ የሚያስቆርጡ ቃላቶች በራሷ ተስፋ እንድትቆርጥ ነው የሚያደርጋት። እሺ ሞክራለሁ። ቆይ ምን ልሁን ብለሽ ነው መስሪያ ቤት ድረስ የመጣሽው? እሺ መምጣቱንስ ነይ። ጭራሽ እንደዛ ቡትት ብለሽ የማይገባ ልብስ ለብሰሽ ትመጫለሽ? በጓደኞቼ ፊት ታዋርጅኛለሽ? በጣም ይቅርታ። አንድ ነገር ልንገርሽ፣ ላንቺ ያለኝ ስሜት አልቋል። በቃ ከዚህ በኋላ ፍቺ እፈልጋለሁ። ምን? የኔ ፍቅር ከብር ነው እንዴ ግን? አይ እውነቴን ነው። ናርዶስን ያሳድጋታለሁ። አታይም ብዬ አልከለክልሽም። ቆይ እኔ አንተና ናርዶስን አጥቼ የሚኖር ይመስላል እንዴ? እኛም እኮ አንፈልግም ነበር አንቺን አጥቶ መኖር። ግን ደግሞ በአንቺ ምክንያት ዞትር እየተሳቀቅንና እየተሸማቀቅን አንገታችንን ደፍተን በሰው ፊት መኖር አንፈልግም። እሺ ከዚህ በኋላ በእኔ ምክንያት ማፈርም ወር መሸማቀቅ የለባችሁ። ቆይ ታዲያ አሁን ለምንድን ነው የነፃነት ስሜት እየተሰማኝ ያለው ነው? የማፍርባት ሚስቴ እየተለየችኝ ነው። በሰዎች ፊት ቀና ብዬ መሄድ እችላለሁ። ለምንድን ነው የነፃነት ስሜት የማይሰማኝ? ምንድን ነው? ወይኔ ምንድን ነው የኔ ፍቅር? ምን ሆነሻል? ወይኔ የኔ ፍቅር ሄሎ መንጌ እባክህ ድረስልኝ። ባለቤቴ ወድቃ ረፋ ደፍቃለች። ምን እንደሆነች አላወቅኩኝም። እባክህ ዝርዝሩን በኋላ እነግርሃለሁ። ቶሎ በል እባክህ፣ ቶሎ ድረስ እባክህ። እሺ መንጌ፣ እሺ የኔ ፍቅር እባክሽ። በቃ ተረጋጋ። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ሲባል ሰምታለ? አሁን ብታለቅስ ምን ብትል ምንም የምትፈጥረው ነገር የለም አይደል? ልክ ነህ። ሚስቴን እኮ በገዛ ጀገድያት ነበር መንጌ። አሁን ልጄ ስትመጣ ምንድን ነበር የምላት? የእናትሽ ገዳይ እኔ ነኝ ነበር የምላት? ልጄን ያለ እናት አስቀርቻት ነበር። በቃ ተረጋጋ። እየነቃሽ ነው መሰለኝ። አሁን አይኗ እንዴት ነው ማየት የምችለው መንጌ? ጽዮን እንዴት ነሽ? ለምን አዳናችሁኝ? እኔ መትረፍ የሚገባኝ ሰው አይደለሁም። ይቅር በይኝ እናቴ። እኔ ራሴን ስሜት ብቻ ስከተል አንቺን ያልተረዳውሽ ከንቱ ሰው ነኝ። አይ አንተ ልክ ነህ። ወፍራምን ሴት ማንም አይፈልጋትም። ይህን ሁሉ እኮ ያደረኩት አንቺ ሰውነትሽ እንድትቀንሽ ነበር። አንቺ ሳታይኝ የባህል መድኃኒት ሻይሽ ውስጥ እያደረኩኝ እንድትጠጪ አደርግ ነበር። ግን ይቅር በይኝ። በራሴ ፍላጎት ተነሳስቼ አንቺን ልብ በሽተኛ እንድትሆን አደረኩሽ። ግን አሁን ይቅርታ ካደረግሽልኝ እፈልግሻለሁ። ምንም ብትመሲ አላፍርብሽም። ለልጅም ተወዳጅ እናቷ፣ ለኔም እንደ ድሮው አሁንም ልዩዋ ሚስቴ ነሽ። ዛሬም ብቻ እዚህ ባደር ነው እንጂ ነገ በጠዋት እሄዳለሁ። እዚሁኝ ለአንተም ለልጄ ማፈሪያ መሆን አልፈልግም። የትም አትሄጂም።
መሄድም ካለብን አብረን ነው የምንሄደው። ግን እኮ ከኔ ጋር መተየት ያሳፍራል። አንተ መኝታ ክፍል ስገባ ወድቀሽ ሳገኝሽና ሆስፒታል ሄደን ተመርምረሽ የልብ ኬዝ እንዳለብሽ ስሰማ ይሄ ሁሉ በእኔ ምክንያት እንደሆነ አወቅኩኝ። ፍላጎቴ ግን እንደዛ አልነበረም። አንቺ ምንም ብትመስይ ላጣሽ አልፈልግም እና አንቺ ብቻ ይቅርበኝ እንጂ እንደ ድሮዋችን እንደ ቀድሞ ሁሉ ጊዜ ደስተኛ ነኝ ማደርግሽ። አመሰግናለሁ። ማየምንሽ ነው? ምንም ትንሽ ራሴን አመመኝና አባትሽ እየተንከባከበኝ ነው። አባዬ ስትጣሉ እኮ ደስ አይልም። እኔና እናትሽ እኮ ተጣልተን አናውቅም። ታውቃላችሁ፣ ተደብቄ አያቸዋለሁ። ማየና ኩፍራሃት አይደል ከኔ ጋር የምታድረው? በጣም ይቅርታ የኔ ልጅ። በእኔ ጭፍን አመለካከት ምክንያት አንቺንም እናትሽንም ጎዳዋችሁ። ይቅር ብለናል አይደለ እናቴ? የኔ ልጅ ይቅር ብለናል።